አቤት ያ ሲሪየስ ሄሎ ዮ ብለህ ጉድ ሰራ። ሰላም ጋይስ፣ አሁን የምገኘው እንግዲህ ዶርዜ ቪሌጅ ነው ከወንድማችን መኮንን ጋር ብዙዎቻችሁ ታውቁት ይሆናል። ወንድሜ ዝግጁ ነን? አሁን ያሳየናል በደንብ አድርገው። እንኳን ደህና መጣችሁ ወደ ጋሞ ዞን ወደ እርጥባ መንደር ወደ ሃይዞ ዶርዜ ኮሚኒቲ ቪሌጅ። እንግዲህ ውድ እናቶቻችን እናንተን ለመቀበል ነው በእርጥብ ሳር የወጡት። እርጥቡ ሳር ደግሞ ሰላምን፣ ፍቅርን መግለጫ ነው ላለው ለኢትዮጵያ ብቻ ሳይሆን ለሙሉ ዓለማት ማለት ነው። አሁንም ሰሮ እያልን ነው። ከዚህ ቀጥሎ ደግሞ አንድ ባህላዊ ቤት እንገባና እናቶቻችን አቀባበል ድጋሜ ያረጋሉ። ከዛ ገለጻውን እንቀጥላለን፣ እንጀምራለን። ከዚህ ቀጥሎ እንግዲህ የዶርዜን ባህላዊ ልብስ ትለብሳላችሁ። ሴቶችም ካሉ ደግሞ ለብሶ ነው ዘንጦ አጊጦ የሚመለሱት። ኤለማይዛ ሲያምር እናት ግዳ ማይዛ ወይ በቃ እንደዚህ ነው። ጎንዳልችን ጋሻውን ውስጥ ጋሻውን ውስጥ ሰሮን ያዘ እንኳን ደህና መጡ የተከበሩ ወደ ጋሞ ሪጅን ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ። ስፔሻሊ እዚህ አካባቢ ላይ ወደ 49,000 የሚሆኑ ሰዎች ነን ያለነው። ሙሉ ኦርቶዶክሶች ነን። ዶርዜ የሚታወቁ አንድ በሽመና ነው። ቤቱ የተሰራው በሽመና ነው። አጥሩም ልብሳችን ራሱ ማለት ነው። ስለዚህ ዶርዜ ማለት ሸማኔ ማለት ነው። ሸማኔ ያ እና ይሄ ሽመና የተፈጠረው ከዚሁ ከዶርዜ ነው እና የራሱ የሆነ ትርጉም አለው። ጥቁር፣ ቢጫ፣ ቀይ። ጥቁሩ ማንነታችን መግለጫ ነው። ቀዩ ደም ነው። ቢጫው ደግሞ ተስፋ ማለት ነው። ይሄን ልብስ የምንጠቀመው ለባህላዊ ቀንና ለስፔሻል ኦኬዥን ነው። አቤት ዳንስ ነው ምታ እንደዚህ ማለት ነው አባስ እና ሞክሬያለሁ እንግዲህ። ስለዚህ ወደ ጭፈራው በኋላ እንደርስበታለን። አሜዚንግ ስፔሻሊ ወደ ኦሞ ቫሊ ሲወረድ ማለት when you go down to the south Omo Valley they jump higher በጣም which is like Masai in Kenya. እዚህ ግን እኛ ጋር ድሮ we use it for the hunting. Now this time we don't hunt anymore. እዚህ ይሄኛው ተደርጎ ነበር እንዴ? This is from hippo. No ይሄ ተበሳው እንጂ ተበስቶ ነበር። በዚህ ተመቶ ነበር ማለት ነው። ተመቶ። ዋው። እዚህ ሌላ ኩሽና አለን። ዳቦ፣ እንጀራ፣ ቆጮ መጋገሪያ። እሺ። እቺኛዋ ትኩል ደግሞ ጫጉላ ቤት ትባላለች። አንድ ልጅ ሲያገባ እዚህ ለ3 ወር ይኖራል። ከ3 ወር በኋላ የዚህ አይነት ትልቅ ቤት ነው የሚሰራለት። ከዛ የኛው ቤት ደግሞ ለሚቀጥለው ጄኔሬሽን ይቆያል ማለት ነው። ስለዚህ እቺኛዋ ጫጉላ ቤት ናት። በጣም ደስ ይላል። It's beautiful. ታናሽ ወንድሜ አሁን አግብቶ ነው እዚህ የኖረው። 3 ወር ቆየ እዚህ። ኧረ ውጣ ብልም አልወጣ። ኧረ ስለሆነ ተመቸኝ። ይሄዝ ቤዚ እና ለትልቁ ቤት ቁመቱ የሚሰራው ከ9 እስከ 12 ሜትር ነው ከፍታው። ለምንድን ነው ከፍ አድርገን የምንሰራበት ምክንያት ከታች ቤቱን ምስጥ ይበላዋል። ተርማይት ከታች ቤቱን ምስጥ ሲበላው ቤቱ የወረደ የሰመጠ ይመጣል። ኦኬ። ለመኖር ራሱ ቦታው ማይመች ከሆነ ማለት ነው ሙሉ ቤቱን ከአንድ ቦታ ወደ ሌላ ቦታ መውሰድ ማንቀሳቀስ ይችላል። ኦኬ። 60 ሰው ያነሳዋል ማለት ነው። 40 ሰው ከውጭ ይሆንና 20 ሰው ከውስጥ ፒለር ወይ ምሰሶ ይጠቀማል። ከዛ ባህላዊ ዘፈን የዘፈኑ ይወስዳሉ ማለት ነው። እንደ ዱንካን ባይጠቀለልም በሰው ኃይል ይሄዳል ማለት ነው። ሰው የዛን ቤት ለመስራት 3 ወር ነው የሚፈጀው ለሁለት ሰው። ቤቱ ግን ከ70 እስከ 100 ዓመት መቆየት ይችላል። ሰው ይሄኛው ቤት ለስንት ቆይቷል ማለት ነው? ታንክ ጥሩ ጥያቄ ነው። ግን በየ20 ዓመት ሽፋኑ ነው የምንቀይረው። ወደዚህኛው ፓርት ደግሞ ስንመጣ ማለት ነው ይሄኛው ቤት ከዚህ ይተልቅ ነበር። አረ ሲሪየስሊ አሁን ምስጥ ሲበላው ነው ቤቱ የወረደ የሰመጠ የመጣ። በጣም የሚገርመው ያውን የአያቴ ቤት ነው። 107 ዓመቱ ነው። እንደ ኩሽና ነው የተጠቀምን ያለነው። እና ከታች ቤቱን ምስጥ በበላው ቁጥር ቤቱ የወረደ ያጠረ ይመጣል።
በዛን ሰዓት መግቢያውን ብቻ ነው ከዚህ ጋር የምንቆርጠው ካልሆነ ይዘጋል ስለዚህ በ5 ዓመት ይቆረጥና መጨረሻ ላይ እዚህኛው ፓርት ደግሞ ሲደርስ ቀሪውን እዚህ ጋር እናስቀምጣለን ከዛ የዶሮ ማደሪያ አድርገን ነው የምንጠቀመው ዋው ምንም ይጣል ነገር የዶሮ ማደሪያ ይሆናል መጨረሻ ያ this is amazing በጣም thank you ነጭ ነጭ እንግዲህ ካል አታስብ thank you so much you welcome انا ጫማ ተደርጎ አይገባም በእኛ ባህል የአንድ ሰው ቤት ሲገባ ቅድሚያ የሚሰጠው ለንጉሳችን ንጉስ አድርገዋል እና ኮፊያውን ያነሳል ከዘራና ዱላ ያዘ ሰው ውጪ ያቆማል ኮፊያ ያረገም ያነሳል መነጽርም እንደዛው ሲገባ ደግሞ ዝም ተብሎ አይገባም ዝቅ ተብሎ ነው የሚገባው ዝቅ ባቱሉም በሩ ራሱ ዝቅ ያስብላል ተግባባን ሰሮ የለው ታይ ነው ሎትሳጋ አትቀስቀስ ነው እዚህ ደግሞ ደስ ሲል I'm so happy ሰሮ አላላችሁ ዋው ያ ፕሊስ ቴክ አ ሲት እሺ ወንበር ያዙ ይቅርታ አረቄ ነው ይሄ ካቲካላ ነው ቅድም ያልኩት አረቄ ከባድ ነው ኦኬ ስለዚህ ካቲካላ የሚሰራው ከጤና አዳም ከነጭ ሽንኩርት ከድንብላል እና ከአኒስ ጤና ያለው ማለት ነው አዎ ይሄ እየተጠቀማችሁ ነበር yes እዛኔ አባስ ካቲካላ እንጠጣ ነው ጋይስ ያሰክራል አሰክራል አረ በእውነት ቆንዳ ጠጣው ሻቱ የሚደረገው ሶ ስፔሻሊ በእኛ ባህል እንደዚህ አንድ ላይ ሆነን ስንጠጣ ማለት ከመሃላችን አንድ ሰው ጮክ ብሎ ዮ ዮ ዮ ዮ ዮ ካለ ማለት ቀሪው ተጠቃሚው ጠጪው ዮ ሆ ብሎ ነው የሚመልሰው ያ ማለት ለጤናችን ማለት ነው ለጤናችን ያ that means cheers but very very loud ለበለው እኔ ካልኩኝ አንተ ትደግማለህ ድምጼን ሲሰሙ ተጠቃሚዎች ይመጣሉ እሺ ያንተም ግሩፕ ይገባ ምን ይመስላል ይጉ እሺ አሁን እኛ ዝም ብለን እንላለን እኔ ምለው ነው የምትለው እሺ ዮ ዮ ዮ ዮ ዮ ዮ ዮ ባህሉ 3 ከሆነ 2 ጨምራለሁ ኦሬዲ ገብቷል ቆይ አንዴ you hear me ከዚህ ቀጥሎ ማለት እንደማመጥ እስቲ አንዴ ያ ስፔሻሊ በጋሞ ባህል ማለት ነው አንድ ባህላችን አለ 2 ማለት ነው 3 ነው 3 በቃ ተግባባን ስለዚህ ተደግፈህ ትወጣለህ ነው አይደለም ይሄን ካልጨረስክ ደግሞ ማለት ነው እግዚአብሔር መስገን እንሰቷል አይደል ኮባው ለምንድን ነው የሚያገለግለው አይደለም ክንፍ አውጥተህ ትበራለህ እኔ ሁላችሁ እንዳሞራ እንዳሞራ ክንፍ አውጥቼ ልብረራ ይጀምራ በለው ዳጣዋ ነች እኮ ዳጣ ኃይለኛ ነች አቃጠለክ አይ አላቃጠለኝ ቤንጂ ባዜ ይቅርታ ሶሪ you hear me በዚህ ምድር ላይ ፑዴ ዱጌ ኔኮ ታኮ አሳና ቦቾኮ ሰው አንነካ የሰውን አንነካም man we are Gamo አስተውቃለሁ ምን መሰከረ አስተውቃለሁ
ናፒ ምንድነው ቦታ እኔ አመቻቻለሁ ወደዚህ ነው 20 አንተ ውትሳይሳ አቤት ያ ዮ ብለህ ጉድ ሰራ አይደለም ምን አለ መሰለህ እኮ የሚገርም የጋሞ ባህል ካልቸር ትራዲሽን ስለዚህ ምንም ያሳስብ ነገር የለም ቤት ነው እኔ የለሁማ እኮ እኔና አንተ የለንም ነው ኦ ማይ ጋድ በቃ እኮ ስማ የፍቅር ሰው ነው ሰው አማን ነው እየሳኩኝ ነው ምንድነው እሺ ቴንክ ዩ በጣም ሙድ ያዝብኝ ነው